የኔንም ጫማ የሰረከው ልጅ መልስልኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በኮንፌሽን ፓርት 2 መተናል። እኔ አዶላና አሌክስ ቤተሰብ ተከታተሉ። ሁላችሁም ደግሞ ፎሎ፣ ላይክ፣ ሼር በማድረግ ተባበሩ። እሺ የመጀመሪያው ኮንቬንሽናችን የሚሆነው እንግዲህ ስልኬን፣ ፒሲን እና ልብሴን የወሰድከው ልጅ የቀረው እኔ ብቻ ነኝ እያሉ እባክህ እኔም ፈልገህ ወሰደኝና ቢያንስ በቀን 3 ጊዜ ካፌ ሳልሰለፍ መግበኝ። ንብረቶች ያንተ ከሆኑ እኔም ያንተው ነኝ ማለት ነው ይላል። በዚህ ጊዜ እንዲያነሳው ይገኛል። እውነት የትም አይገኝም። እንደዚህ ያነሳው የትም አይገኝም። እኔም ያንተው ነኝ እያለ ነው። ስልኬንም ፒሲንም ከወሰድክ እኔም የሱ ነኝ። ስለዚህ ውሰደኝ እያለ ዘመኑ ከፍቷል። ግን እንዴት ነው የሰረቀው? በጣም እውነት ዘመኑ ፒሲ ልብስ እንኳን አተው ፒሲ ስልክ አይበቃ ልብስ ልጁ በምን ይኑርበት ይሄን ያህል? እኔ ግን እንደዚህ አይነት በቃ ከየት ነው የሚያመጡት? እስኪ አስተምሩ። ኧረ እኔ መማር አልፈልግም። ዛሬ ኮንቬንሽናችን እዚህ ላይ ይብቃ። ቀጣይ ደግሞ የተወሰኑትን ኮንቬንሽኖች ጨማምረን አሪፍ ሀሳቦች እናመጣለን። እስከዛው ግን ላይክ፣ ሼር እና ፎሎ አድርጉን። አበረታቱን። ያው ኮንቬንሽናችን የሚሆነው ደግሞ ፎንቃ አለችኝ እና የሆነች ዝርክርክ ነገር ነች። ታዲያ ለልደቷ እስኪ ለፍልሽ ብዬ ያልገዛውላት ነገር የለም። ቀሚስ፣ ዊግ፣ ኮስሞ በቃ ይቀረኝ የለም። ገዝቼ ሰጠኋት። ትንሽ ተግደርድራ ተቀበለችኝና እራት ልጋብዝሽ ሸር ብለሽ ነው ብያት ተለያየን እና ማታ ተገናኘን። ስትመጣ በቃ ያው እንደለመደችው ቦላሌ ቱታዋን ለብሳ መጣች። ክውን ያልኩት ነው የምላችሁ። መበሳጨቴን አይታ እየደነገጠች ምን እያደረግሽ ነው አልኳት። ለካስ እሷ ልብሱን ምንም ሸጣ የወር ፈዋ ኮንትራት ገብታለች። እሺ ምን ይባላል? እቺ ቦላሌ ነች ሆነ ቦላሌ ኧረ ነች። አንተ ነው የገዛህላት? እኔ ግን ትችያለሽ ነው የምለው። ትችላለሽ አንተ ነህ። ኧረ ምንም አድንቄሻለሁ። እኔ ግን ልጁ ያሳዝነኛል። እንዲህ ኮስሞ ዕቃ ከመግዛት ይልቅ መሰረታዊ አስቤዛ ብችሏቸው ጥሩ ነው። ምክንያቱም ስለ ፍቅር ምናምን የምታስበው ከጠገብክ በኋላ ነው። አይ ግን እውነት ደስ አይልም። እንግዲህ እንዳይለመድሽ ካሁን በኋላ መግዛቱ አይቀርም። ቀጣይም ግን እንዳይለመድሽ የመጀመሪያ ባለፈው ሽቶ ገዝተላ ነበር። አንብብ ላምብላችሁ። አትፈር። ኧረ አላፍርም። ትክክለኛው መልዕክት ነው። በየዶርሙ ልብስና ስልክ ለምታከማችሁ የንብረት አስተዳዳሪዎች ትንሽ ምርቃት አለኝ ይላል። ምርቃቱ ምን እንደሆነ እስኪ እንመልከት በጋራ። የሰረከውን ልብስ በለበስክ ቁጥር የሰውነትን የሚያሳክክ ቅማል ይሁንብህ። አሜን። የሰረከው ፒሲ ደግሞ ዊንዶውስ አፕዴት ላይ 99% ሆኖ ይቆምብህ። አሜን። ቻርጀሩ ደግሞ በ37.5 ዲግሪ አንግል ካልተያዘና በአንድ እግር ካልቆምክ በስተቀር እንዳይሞላ። አሜን። አንተ ግፈኛ ነህ። ግፍ በጣም ምን አይነት ሌባ ነህ? እንደዚህም ይቻላል? እንዴት ነው እንዲህ? አረ የሆነ ኮንቬንሽን አለ ደግሞ እሱ እናነብላችኋለን። እንዴት እንደተሰረቀ ዶርም ውስጥ ሰው አይደለም የሰረቀው። እንደዚህ አይነት ሌቦች እንግዲህ ምን አይነት እውቀት እንዳላቸው አላውቅም። ያው እሱ መርቆሃል። የኔንም ጫማ የሰረከው ልጅ መልስልኝ። እኔ ገዝቼ በማታ የተሰረኩትን ጫማ መልስልኝ እባክህ። ባይዘው ጫማ ሲሪየስ እና ጫማ ገዝቶ ሁለት ቀን አንድ ቀን ያረካት። አንድ ቀን ያረኩት እንዴት በስስት ነበር ማለት እንግዲህ ለብሼ ወደ ቤት ልሄድ ነበር የገዛኋት። በሸበጥ ነው ወደ ቤት ያስኬድከኝ። እባክህ መልስልኝ። አሁንም ትሰማኛለህ? ግን መልስልኝ እባክህ። የዛሬ ኮንቬንሽናችን እዚህ ላይ ይብቃ። ቀጣይ ደግሞ የተወሰኑትን ኮንቬንሽኖች ጨማምረን አሪፍ ሀሳቦች እናመጣለን። እስከዛው ግን ላይክ፣ ሼር እና ፎሎ አድርጉን። አበረታቱን። ያው ኮመንት ላይ እባካችሁ እኔን ብለው ጽፈዋል እና በደረጃ እንመልሳለን። እናንተም የትኛው ኮንቬንሽን እንዲነበብላችሁ እንፈልጋለን በኮሜንት አሳውቁን። ኢንቦክስም አውሩ፣ እኛ እናደርስላችኋለን ለሰፊው ዓለም ሕዝብ እና እናመሰግናለን። ባይ ባይ።